ሰላም ሰላም እንዴት ናችሁ ጋይስ? መሳፍንት ነኝ ከቲክቶክ መንደር ነው። ሰላም ብያለሁ ሁላችሁንም። ዛሬ አንድ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ እንደተለመደው ማለት ነው። ስለዚህ በዚህ ቪዲዮ ዩቲዩብ ላይ እንዴት አድርጋችሁ ቪዲዮ መጫን እንደምትችሉ አሳያችኋለሁ ማለት ነው። ከዛ በተጨማሪ ደግሞ ቪዲዮ ፖስት ካደረጋችሁ በኋላ ዩቲዩብ ላይ ኮመንት እየተዘጋ ያስቸገራችሁ ሰዎች እንዴት አድርጋችሁ እንደምታስተካክሉ እና እንዴት አድርጋችሁ ኮመንቱን እንዳይዘጋ አድርጋችሁ ፖስት እንደምታደርጉ በአጠቃላይ መሰረታዊ የሆኑ ነገሮችን አጠር ባለ መልኩ ቀለል ባለ መልኩ አሳያችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ በኋላ ዩቲዩብ ላይ ቪዲዮ ፖስት ማድረግ በጣም ቀላል እንደሚሆንላችሁ ተስፋ አረጋለሁ ማለት ነው። ስለዚህ ቪዲዮአችን እንዳይረዝም በቀጥታ ወደ ቪዲዮ ነው የምንሄደው ማለት ነው። አሁን የማሳያችሁ ቴክኒክ ለስልክም ለኮምፒውተርም ተመሳሳይ ነው ማለት ነው። ስልካችሁም ላይ ኮምፒውተራችሁም ላይ ቪዲዮዎችን መጫን ትችላላችሁ በተመሳሳይ መንገድ ማለት ነው። ስለዚህ እኔ ያው ኮምፒውተር ላይ ነው የማሳያችሁ ማለት ነው። ስልካችሁ ላይም ከሆነ ያው ክሮም ላይ ነው የምትገቡት፣ ጉግል ክሮም ላይ ነው የምንገባው። ክሮም ላይ ከገባችሁ በኋላ ዋይቲ ስቱዲዮ ብላችሁ ትጽፋላችሁ ማለት ነው። ከዛ በኋላ በስልክ ከሆነ እዚህ ጋር ሶስት ነጠብጣቧን በቀኝ በኩል ያለችዋን ሶስት ነጠብጣብ ነክታችሁ ዴስክቶፕ ሳይት የሚል አማራጭ ታገኛላችሁ ወደታች ዝቅ ስትሉ ማለት ነው። ስለዚህ በስልክ ከሆነ ነው እዚህ ጋር ልክ እንደ ኮምፒውተር ያመጣላችኋል ማለት ነው። እሱን ማርክ ስታደርጉት ከዛ በኋላ ዩቲዩብ ስቱዲዮ ውስጥ እንደዚህ እንገባለን ማለት ነው። እንግዲህ ዩቲዩብ ስቱዲዮ ውስጥ ስንገባ የሚያመጣለን ኢንተርፌስ ይሄንን የሚመስል ኢንተርፌስ ያመጣልናል መጀመሪያ እንደገባን ማለት ነው። ስለዚህ በሁላችሁም ጋር እንደዚህ ነው የሚሆነው በእርግጠኝነት በትክክል ከገባችሁ ማለት ነው። ወደ ዩቲዩብ ስቱዲዮ ወደ ዋይቲ ስቱዲዮ በትክክል ካስገባችሁ እንደዚህ ነው የሚመጣላችሁ ለእናንተም። ስለዚህ አሁን ቪዲዮ ስለመጫን ነው እያወራን ያለ ነው። ፈጠን ፈጠን እያረኩ ነው የሚሄደው ቪዲዮ በጣም እንዳይረዝምባችሁ ማለት ነው። ስለዚህ ከፕሮፋይላችን ጎን ላይ ክሬት የምትል ነገር አለች፣ እሷን ነው የምንነካት ማለት ነው። ከዛ የመጀመሪያው አማራጭ አፕሎድ ቪዲዮስ የሚል አለ፣ እሱን እንነካለን አሁንም። ከዛ ሰሌክት ፋይል የሚል አለ፣ እዚህ ጋር ደግሞ ቀስት ነገር አለች። ስለዚህ ከሁለቱ አንዱን ነክተን እዚህ ጋር ፖስት ለማድረግ ያሰብናቸውን ዶክሜንቶች ወይም ደግሞ ቪዲዮዎች ወደ ዩቲዩብ እንጭናለን ማለት ነው። አሁን ያው ከዛ በፊት በደንብ እርግጠኛ መሆን ያለባችሁ ነገር ምንድን ነው? ዩቲዩብ ለመጫን ያሰባችሁትን ቪዲዮ፣ ሌሎች ፋይሎች፣ ተምብኔል እና ሌሎች እንደዛ የመሳሰሉ ነገሮችን በደንብ ሬዲ አድርጋችሁ ነው ወደዚህ መግባት ያለባችሁ ማለት ነው። ስለዚህ እኔ ሬዲ አድርጌ ያለው ያው ዩቲዩብ ቪዲዮ የሚለው ውስጥ እገባለሁ። እዛ ጋር ነው ፋይል ያለው። አሁን ለእናንተ ለማሳየት የምጭነው ቪዲዮ ማለት ነው እንጂ ያው ይሄ ጀስት ለማሳየት ነው ይሄን ቪዲዮ እንጂ ፖስት ለማድረግ አይደለም። ስለዚህ እዚህ ጋር ይሄኛውን እመርጣለሁ ማለት ነው። ኦፕን እለዋለሁ። ከዛ ያው እንደምታዩት አሁን እዚህ ጋር ፋይሉን መጫን ጀምረዋል ማለት ነው። ከስር እንደምታዩት አፕሎዲንግ ብሎ 1% ይላል። 1% ላይ ነው። 14 ሚኒትስ ሌፍት ይላል። ከ14 ደቂቃ በኋላ ይሄ አፕሎድ አድርጎ ይጨርሳል እንደማለት ነው። ይሄ እንደየቪዲዮአችሁ ሳይዝ እንደ ኔትወርክ ፍጥነታችሁ ይወሰናል። በጣም በፍጥነት አፕሎድ ሊያደርግ ይችላል፣ በጣም ሊዘገይም ይችላል። ያው የግድ መጠበቅ ይኖርብናል ማለት ነው። ይሄን ማለት ስራ እየሰራን ነው የምንጠብቀው፣ እንዲሁ እስከሚጨርስ ዝም ብለን አናየውም። ስለዚህ እዚህ ጋር አሁን ከዚህ ነው የምንጀምረው እንግዲህ። ስለዚህ መጀመሪያ ላይ ታይትል የሚል ነገር አለ። እዚህ ጋር ዲቴይል ላይ ነው አሁን ያለ ነው። ስለዚህ ታይትል የሚል አለ። ታይትል ምንድን ነው የሚጻፈው ከተባለ እንደምንሰራው ፖስት እንደምናደርገው ቪዲዮ ይዘት ይወሰናል። ለምሳሌ እኔ አሁን እዚህ ጋር የጫንኩት ቪዲዮ ምንድን ነው እንትን ነው ቤተክርስቲያን ላይ የተቀረጸ የመዝሙር ቪዲዮ ነው። ስለዚህ ምንድነው ማድረግ ያለብኝ? ኒው መዝሙር 2026 እሺ፣ ኒው መዝሙር 2026 ብዬ እንደዚህ ከጻፍኩ በኋላ እዚህ ጋር በጣም ታይትሉ በጣም መብዛት የለበትም። አሁን እዚህ ጋር በአማርኛ መጨመር ይቻላል። አዲስ መዝሙር ምናምን ብሎ መጨመር ይቻላል፣ ግን በጣም መብዛት የለበትም እና ይህን ቪዲዮ የሚገልጹ ሌሎች ጽሁፎች ከታች ስለሚገቡ እዚህ ጋር ብዙ ነገር መጻፍ የለበትም ተብሎ ይመከራል እንግዲህ። ስለዚህ አሁን ወዴት ነው የምንሄደው? ቀጥታ ማለት ነው ታይትላችንን ጽፈናል።
ከዛ ዲስክሪፕሽን አለ ከስር። ዲስክሪፕሽን ላይ ምንድን ነው የምናደርገው? ይህን ቪዲዮ አሁን እዛ ጋር ታይትል የጻፍነው ሰዎች ለምሳሌ መዝሙሩ ብለው ሰርች ሲያደርጉ ኒው መዝሙር 2026 ብለው ሰርች ሲያደርጉ የእኛን ቪዲዮ ሪኮመንድ እንዳረጋቸው ነው። አንዱ የቪዲዮ መገለጫ ነው። ሁለተኛው ደግሞ እዚህ ቪዲዮ ላይ ከቪዲዮ በተጨማሪ ወይም ደግሞ ቪዲዮውን በተመለከተ ልታስተካክሉት ልታስተላልፉት የፈለጋችሁት ዝርዝር ያለ ሀሳብ ካለ ዲስክሪፕሽን ላይ ነው የሚጻፈው። ስለዚህ ዲስክሪፕሽን ላይ ይሄ ቪዲዮ እንደዚህ አይነት ይዘት ያለው ለዚህ ትምህርት የሚጠቅም ብላችሁ መጻፍ ትችላላችሁ ማለት ነው። እንደየ ቪዲዮአችሁ ይዘት እና ሌሎች እዚህ ጋር ሊንኮችን ሰዎች ይሄን ቪዲዮ አይተው እናንተን ኮንታክት ማድረግ ቢፈልጉ እናንተን ማግኘት የሚችሉበትን ሊንኮች ቴሌግራም ሊንካችሁ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ሌሎችም የሶሻል ሚዲያ ሊንኮቻችሁን እዚህ ጋር አታች ማድረግ ትችላላችሁ ማለት ነው ዲስክሪፕሽን ላይ። እሺ ዲስክሪፕሽንም በዚህ መልኩ እናልፈውና ተምብኔል አለ እዚህ ጋር ተምብኔል የሚል አለ። ስለዚህ ተምብኔል ማለት ምንድን ነው? ዩቲዩብ ላይ ቪዲዮዎች ፖስት ተደርገው ቪዲዮውን በፎቶ መልክ መጀመሪያ የሚገልጸው ፓርት ማለት ነው። ፎቶ የሚመስል ነገር ግን ስትገቡ እሱን አይደለም የምታገኙት፣ ሌላ ቪዲዮ ነው። ፎቶ ላይ ፎቶ የሚመስል የሚገልጸው ነገር ለምሳሌ እኔ አፕሎድ ላድርግ ኤአይ ጀነሬትድ የሚላል እዚህ ጋር ቪዲዮውን ራሱ አናላይሲስ አድርጎ ኤአይ ጀነሬት ሊያደርግላችሁ ይችላል። ይሄኛው አማራጭ ማለት ነው። ይሄኛው አፕሎድ ፋይል የሚለው ጋር ገብተን ደግሞ እዚህ ጋር ቬሪፋይ የሚል ነገር አለ ከመጣ ነው። አሁን ለምሳሌ እኔ በዚህኛው ዩቲዩብ ቻናል ጭኝበት ስለማላቅ ነው ቪዲዮ ፖስት አድርጌበት ስለማላቅ ነው ቬሪፋይ ምናምን እያለኝ ያለው። ስለዚህ ቬሪፋይ ካለ ቬሪፋይ ማድረግ ይቻላል ማለት ነው። እዚህ ጋር ሰሌክት ካንትሪ ይላል። ካንትሪያችንን እንሞላለን። እሺ ኢትዮጵያ ብዬ ሞላው። ከዛ እሺ ቁጥሬን እሞላለሁ ማለት ነው። ኔክስት እለዋለሁ። እሺ ኮድ ይልክልኛል። ስለዚህ ስልክ ቁጥሬን አስገብቼ ኔክስት ስለው ኮድ ይልካል ማለት ነው። እሱን ኮድ ነው የምታስገቡት ወደ ስልካችሁ በቬሪፊኬሽን ኮድ ይልክላችኋል። ሰብሚት እንለዋለን ማለት ነው። ፎን ነምበር ቬሪፋይድ አለ እንደምታዩት ማለት ነው። እሺ ስለዚህ አሁን ስልካችን ቬሪፋይድ ስለሆነ ምንድነው የምናደርገው? አፕሎድ እናደርጋለን። ተምብኔላችንን አፕሎድ እናደርጋለን ማለት ነው። ስለዚህ ለዚህ ቪዲዮ ብዬ ያዘጋጀሁት ተምብኔል አለ። እሱን ነው አድም ማድረገው ማለት ነው ወደዚህ። ስለዚህ ያው እንደምታዩት እዚህ ጋር አፕሎድ አድርጎታል ማለት ነው። እዚህ ጋር ተምብኔል ስታስገቡ ፋይል ቱ ላርጅ ምናምን የሚል ነገር ከመጣባችሁ ለተምብኔል ያዘጋጃችሁት ፒክቸር ምናልባት ከ2 ሜጋባይት በላይ ሆኖ ሊሆን ይችላል ማለት ነው ሳይዙ። ስለዚህ ከ2 ሜጋባይት መብለጥ የለበትም ማለት ነው። እሺ ስለዚህ የቱ ጋር ደርሰናል ማለት ነው? አሁን ተምብኔል ጨረስን ማለት ነው። እሺ ፕላይሊስት የሚል ነገር አለ ቀጣይ። ፕላይሊስት ውስጥ እንግዲህ ምንድን ነው የምናደርገው ማለት ነው? እዚህ ጋር እንደምታዩት እኔ 4 ፕላይሊስቶች አሉኝ። ምናልባት እዚህ ጋር ምንም ፕላይሊስት ከሌላችሁ እናንተ ኒው ፕሌይሊስት የሚለው ጋር ገብታችሁ ታች ክሬት ነው የምታደርጉት። ይሄ ለምንድን ነው የሚጠቅመው? የእናንተን ቪዲዮ ለምሳሌ 5 ቪዲዮ ፖስት አድርጋችሁ 5ቱም አንድ ፕሌይሊስት ውስጥ ከሆነ የተቀመጡት አንዱን ቪዲዮ ፕሌይሊስት ውስጣችሁ ገብቶ አንድ ሰው አንዱን ቪዲዮ ካየው በኋላ ያ ቪዲዮ ሲያልቅ ሲስተሙ አውቶማቲካሊ የእናንተን ሌሎች ቀሪዎቹን 4 ቪዲዮ ነው የሚያጫውታቸው በአጭሩ ማለት ነው። ስለዚህ 5ቱም ቪዲዮዎቻችሁ አንድ ፕሌይሊስት ውስጥ ከተገኙ ይታዩላችኋል ማለት ነው። ስለዚህ እንደየካታጎሪያቸው የተለያየ አይነት ካታጎሪ የምትሰሩ ከሆነ እንደየካታጎሪው ከፋፍላችሁ ተመሳሳይ ይዘት ያላቸውን ቪዲዮዎች አንድ ፕሌይሊስት ውስጥ ማስቀመጣችሁ በጣም ይጠቅማችኋል ማለት ነው። ስለዚህ እኔ ይሄን ፕሌይሊስቶች አሉኝ። እሺ ማይ ቤስት የሚለው ጋር አድርገው እዚህ ጋር ማይ ቤስት ውስጥ አስቀምጠዋለሁ ማለት ነው። እሺ ስለዚህ ፕሌይሊስት መምረጥ የግድ
ይለናል ማለት ነው። ከዛ ኦዲየንስ ወደሚል ቀጣይ ምዕራፍ ሄደናል ማለት ነው። ኦዲየንስ እንግዲህ እዚህ ጋር ሁለት አማራጮች አሉ። የስ ኢትስ ሜድ ፎር ኪድስ የሚል አለ። ኖ ኢትስ ኖት ሜድ ፎር ኪድስ የሚል አለ። ስለዚህ እዚህ ጋር የስ ኢትስ ሜድ ፎር ኪድስ የሚለውን የመጀመሪያውን አማራጭ ከመረጣችሁ የእናንተ ቪዲዮ ለህፃናት ነው የተዘጋጀው እያላችሁት ነው ለዩቲዩብ ማለት ነው። ያ ከሆነ ደግሞ ኮመንቱን የመጀመሪያው ችግር ምንድነው? ኮመንታችሁን አውቶማቲካሊ ይዘጋባችኋል ማለት ነው። ሌላው ያው ቪዲዮአችሁም ሪስትሪክት ይደረጋል፣ በኤጅ ሪስትሪክሽን ውስጥ ይገባል ማለት ነው፣ እንዳይታይላችሁ በደንብ። ስለዚህ ኖ ኢትስ ኖት ሜድ ፎር ኪድስ ብለን ነው የምናልፈው እዚህ ጋር ማለት ነው። እሺ ከዛ ይህን ከመረጥን በኋላ እንደዚህ ሾሞር የምትል ነገር አለች። ሾሞር የምትለዋን ነካና አሁንም ሌሎች አማራጮች አሉ። እነዚህ በፕሮሞሽን የሰራችሁት ለፕሮሞሽን የሰራችሁት ወይም የፕሮሞሽን ይዘት ያለው ቪዲዮ ከሆነ የሰራችሁት ይሄን ማብራት ትችላላችሁ። ለዚህ ግን ስለማያስፈልገን እናልፈዋለን ማለት ነው። እዚህ ጋም ኤአይ ተጠቅማችሁን የሰራችሁት ወይስ በራሳችሁን የሰራችሁት ነው? ይሄ ኤአይ ተጠቅማችሁ የሰራችሁት ቪዲዮ ካለ የምትለቁት ቪዲዮ ውስጥ ኤአይ የተጠቀማችሁበት ፓርት ካለ ወይም ደግሞ ሙሉ ቪዲዮውን በኤአይ ከሆነ የሰራችሁት የስ ብላችሁ ነው የምታልፉት። ስለዚህ እዚህ ጋር ስላልሆነ እኔ ኖ ብዬ ነው የማልፈው ማለት ነው። ከዛ እንደዚህ እያልን እንቀጥልና ከዚህ ቀጣይ ምንድን ነው የምናገኘው? ታግ ነው። እዚህ ጋር አሁን ታጎችን እናስገባለን። ለምሳሌ እኔ መዝሙር ነው ብያችኋለሁ። እዚህ ጋር መዝሙር ብዬ አንድ ታግ መስጠት እችላለሁ። ሌሎች ታጎቹን ይሄ ምንድን ነው የሚጠቅመው? እንግዲህ እኔ ከምለቀው ቪዲዮ ጋር ተመሳሳይነት ሊኖራቸው ይችላል ብዬ የማስባቸውን ወርዶች ነው የምጠቀመው። ለምሳሌ አዲስ መዝሙር ብዬ እዚህ ጋር መጻፍ እችላለሁ፣ ወይ በእንግሊዝኛ ኒው መዝሙር፣ ወይ ደግሞ ወረብ ነክ ነገር ነው። አሁን ለምሳሌ እኔ ቪዲዮ ወረብ ወይ ደግሞ የተቀረጸበትን ቦታ እንደዚህ ባስቀምጥ ወይም ተዋህዶ መዝሙር እንደዚህ አይነት ነገሮችን ሰዎች ተጠቅመው ሰርች ሲያደርጉ የኔን ቪዲዮ ሲስተም ሪኮመንድ እንዳደረጋቸው ታግ ለሱ ነው የሚጠቅመን። በጣም መሰረታዊ ነገር ነው። ታግም በጣም ሳይበዛ ብንጠቀም ይመረጣል ማለት ነው። ስለዚህ ሌላው ቪዲዮ ላንጉጅ የሚል አለ። እቺን ቀስቷን ነክተን ቪዲዮ ላንጉጃችንን እንመርጣለን ማለት ነው። ያው ለምሳሌ ቪዲዮ ያው አማርኛ ነው የምመርጠው ማለት ነው እዚህ ጋር። ስለዚህ አምሃሪክ የሚለውን እዚህ ጋር መረጥኩ ማለት ነው። እዚህ ጋር ካፕሽን የሚል ነገር አለ። ካፕሽን የሚል አለ እዚህ ጋር። ይሄንን ብለን ነው የምናልፈው። ስለዚህ ከዛ ቀጥሎ ምንድነው ሪከርዲንግ ዴት የሚል አለ። እንግዲህ ሪከርድ ያደርጋችሁበትን ዴት ማስገባትም አለማስገባትም የእናንተ ፍላጎት ነው ማለት ነው። ዴት እና ሎኬሽን አለ። እንግዲህ እንዳስፈላጊነቱ ልትሞሉበትም ላትሞሉበትም ትችላላችሁ። እኔ በጣም መሰረታዊ የሆኑ ነገሮችን ነው ማሳያችሁ። ከዛ ስታንዳርድ ዩቲዩብ ላይሰንስ የሚል አለ እዚህ ጋር። ይሄ ለምንድን ነው የሚጠቅመው? እናንተ ፖስት ያደረጋችሁት ቪዲዮ ወዳውኑ ሌላ ሰው ዳውንሎድ አድርጎ በራሱ ፔጅ ምንም ሳይቀንስ ሳይጨምር ፖስት ቢያደርገው ኮፒራይት እንዲይዘውና እንዳይይዘው ነው የሚያደርገው። ገብቷችኋል? ስለዚህ እናንተ እኛ ፖስት ያደረግነው ቪዲዮ ሌላ ሰው ሙሉ ለሙሉ ኮፒ አድርጎ ፖስት ቢያደርገው ያም ሰው ላይ ሞኔታይዝ ይደረግለታል። በዛ ቪዲዮ ሞኔታይዜሽን ማግኘት ይችላል ማለት ነው ያ ሰው። ስለዚህ ምን ካረግነው ነው ይሄን ክሬቲቭ ኮመንስ ካረግነው። ሁለተኛው የመጀመሪያው ላይ ካረግን ደግሞ ኮፒራይት አለው ማለት ነው። ስለዚህ ሌላ ሰው መጠቀም አይችልም። መጠቀም ቢችልም በኮፒራይት ብሎ ይዘዋል። እሺ፣ ስለዚህ አሁን እዚህ ጋር ካታጎሪ የሚል አለ። ካታጎሪ ፈጠን እያልኩ ነው እንትን የምንላችሁ ያው ቪዲዮ ረጅም እንዳይሆን ነው። ስለዚህ ካታጎሪ የሚል አለ ቀጣዩ። ስለዚህ ካታጎሪ ውስጥ ምንድን ነው የሰራነው ነገር ምን አይነት ይዘት ነው ያለው የሚለውን ነው እዚህ ጋር። ለምሳሌ ኢንተርቴንመንት ከሆነ ኢንተርቴንመንት እንለዋለን። ሳይንስ እና ቴክኖሎጂ ከሆነ ብሎግስ ከሆነ ሌሎችም ማለት ነው። ሚውዚክ ከሆነ ሚውዚክ እንላለን። ኒው እና ፖለቲክስ እና ኒውስ ከሆነም እንደዚሁ ማለት ነው። ትራቭል፣ ስፖርት ምንድን ነው ካታጎሪው? እሺ ሚውዚክ ብዬ አልፈዋለሁ ማለት ነው። ስለዚህ ኮመንት አለ ቀጣይ ማለት ነው። እዚህ ጋር ኮመንት በጣም ወሳኝ ነገር ነው። እዚህ ጋር ጋይስ ኮመንቱ በፍጹም ኦፍ መሆን የለበትም። ባይ ዲፎልት ኦን ነው ያደረገው፣ እሱም ኦን ነው መሆን ያለበት ማለት ነው። ከዛ እዚህ ጋር ደግሞ ምንድን ነው የሚለው ሞዴሬሽን የሚል አለ። ይሄን ቤዚክ ላይ ነው የምናደርገው። ቤዚክ ላይ ነው። ምንድነው እዚህ ውስጥ ያሉ ሀሳቦች ምንድን ናቸው? አንዳንድ
ዳንጀሬስ የሆኑ ኮመንቶች ሊሰጡ ይችላሉ። ሪስትሪክት መደረግ ያለባቸው ወይም መወገድ ያለባቸው ኮመንቶች ካሉ ቲክቶክ ዩቲዩብ ያስወግድላችኋል ማለት ነው ከኮመንት። ነን ካረጋችሁት ግን ያንን ነገር እንትን አናላይሲስ ላይ ያደርገው ይችላል። ስለዚህ ስትሪክት ካረግነው ደግሞ ወይም ሆልድ ኦል ካረግነው በጣም ብዙ እዚህ ጋር ስትሪክት ካረግነው በጣም ብዙ ኮመንቶች ሊጠፉብን ይችላሉ። ሆልድ ኦል ካረግነው ደግሞ ምንም አይነት ኮመንት አይኖርም ማለት ነው። ስለዚህ ቤዚክ ላይ እናደርገዋለን ባጭሩ። ይሄን የተሻለ የሚሆነው እሱ ነው። ኮመንት ማን ነው እንዲጽፍልን የምንፈልገው? ኤኒዋን ቢሆን በጣም ይመረጣል ይሄ። ምክንያቱም ኮመንት እና ላይክ እነዚህ ሁለቱ ነገሮች ቪዲዮአችን ቫይራል እንዲወጣ በደንብ ሲስተም ፑሽ እንዲያደርገው የሚጠቅሙ ነገሮች ናቸው ማለት ነው። እሺ ከዚህ ቀጥሎ የምናገኘው ምንድን ነው ማለት ነው? መጨረሻ ላይ የምናገኛት ነገር ምንድነች? እቺ ሶርት ባይ የሚለው ነው። ያው የምንለቀው ቪዲዮ እስካሁን ከሰራናቸው ቪዲዮዎች ቶፕ ላይ እንዲቀመጥ ላድርገው ወይስ የሚል ነው። በቃ ቶፕ ላይ ባይ ዲፎልት የተቀመጠው ቶፕ ነው። እሱን ነው እንትን የምንለው። ከዛ መጨረሻ ላይ ይሄን ሁሉ ከጨረስን በኋላ ኔክስት ወደሚለው ነው የምንሄደው። እዚህ ጋር በቀኛችን በኩል ኔክስት የምትላለች እሷን ነው የምንነካት ማለት ነው። አያችሁት? አሁን ቪዲዮውን አፕሎድ አድርጎ ቼክ እያደረገ 8% ላይ ደርሷል። እኛ ይሄን እስከምንሰራ እሱም ሌላ ስራ እየሰራ ነበር ማለት ነው። ስለዚህ አሁን አድ ኢንድ ስክሪን፣ አሁን እዚህ ጋር መጀመሪያ ምንድን ነው ያለው? አድ ሰብታይትል ይላል። እንግዲህ ሰብታይትል የምታስገቡ ከሆነ ታስገባላችሁ። አድ ኢንድ ስክሪን የሚለው ደግሞ እዚህ ጋር ይሄ ለምንድን ነው የሚጠቅመው ካላችሁ፣ አድ አሁን እኔ ኢንድ ስክሪን ላይ ለምሳሌ የኔ ቪዲዮ ተጫውቶ መጨረሻ ሊያልቅ ሲል በቀኝና በግራ እዚህ ጋርና እዚህ ጋር አይታችሁ ከሆነ የሆነ ቪዲዮ እያያችሁ ልትጨርሱ ስትሉ መጨረሻ ላይ ይሄኛውን ቪዲዮ ማየት ትፈልጋላችሁ ብሎ ሲስተም ሪኮመንድ የሚያደርግ ነገር አለ እና እነሱ እዚህ ጋር ነው የሚገቡት። እኔ አዲስ ፔጅ ነው ይሄ፣ እዚህኛው ላይ የለቀኩበት ምንም አይነት ቪዲዮ ስለሌለ እዚህ ጋር መምረጥ አልችልም፣ ወይ ደግሞ እንደ አዲስ ነው አፕሎድ የማደርገው። ስለዚህ የፈለጋችሁትን ቪዲዮ መርጣችሁ እዚህ ጋር ማምጣት አድ ኢንድ ስክሪን ማድረግ ትችላላችሁ ማለት ነው። አድ ካርድስ የሚል አለ። ይሄኛው ደግሞ የሚጠቅመው ምንድን ነው? ልክ ቪዲዮ እየታየ ከላይ ቪዲዮአችን እየታየ ከላይ አካባቢ ረዘም ባለ ጽሁፍ ሌሎች ቪዲዮዎቻችንን ሪኮመንድ እንዳደረግልን ወይ ደግሞ ሰብስክሪፕሽን በተን ሊሆን ይችላል፣ ፕሌሊስት ሊሆን ይችላል። የፈለግነውን እዚህ ጋር ማስገባት እንችላለን ማለት ነው። ሊንክም አለ፣ ያው ሊንክም መጨመር እንችላለን። ስለዚህ ይሄ ማለት ነው ከአድ ካርድ ማለት ይሄ ነው። ስለዚህ እኔ እዚህ ጋር ምንም አልጨመርኩም ማለት ነው። እዚህ ጋር ግልጽ እንዲሆንላችሁ ፕሌሊስት የሚለውን መጨመር ይችላለሁ እኔ ማለት ነው። አሁን እዚህ ጋር ፕሌሊስት እሺ ማይ ቤስት የሚለው ልጨምረው። ስለዚህ ያያችኋት ማይ ቤስት ከላይ ትመጣለች ማለት ነው። ይሄን ቪዲዮ ሰው ሲመለከት አሁን ፖስት የምናደርገውን ሲመለከት፣ እሺ ሴቭ አደረግኩኝ ማለት ነው። አሁንም ኔክስት እንላለን። ስለዚህ ቼክ የሚል አለ። ኮፒራይት ምንም አይነት ኢሹ የለውም ነው የሚለን እንግዲህ መጨረሻ ላይ ሲጨርስ ማለት ነው። እዚህ ጋር ቼክ ያደርጋል ራሱ። አሁን ቪዲዮውን ቼክ አድርጎ ምናምን ስላልጨረሰ እዚህ ጋር የመጨረሻው ፓርት ላይ ፕራይቬት አንሊስትድ እና ፐብሊክ የሚል ነገር አለ። አሁን ፐብሊክም አናረግም ፕራይቬትም አናረግም። ፕራይቬት ካረግነው እኛ ጋር ብቻ ነው የሚቀረው ቪዲዮ። አንሊስት ላይ ነው የምናደርገው። በቃ አንሊስት አድርገን ይሄን ቪዲዮ ገና ፕሮሰስ ላይ ቼኪንግ ላይ ስለሆነ እስከሚጨርስ ድረስ እኛ ሴቭ አድርገን መውጣት እንችላለን። አንሊስትድ ላይ አድርገን ሴቭ አድርገን መውጣት እንችላለን ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው ዩቲዩብ ላይ ቪዲዮዎች ፖስት የሚደረጉት። አሁን ይሄኛው ቼክ አድርጎ ሲጨርስ ምንድነው የምናደርገው? ተመልከቱ። እዚሁ ዋይቲ ስቱዲዮ ውስጥ ዩቲዩብ ስቱዲዮ ውስጥ ሳንወጣ በዚህ በግራ በኩል ዳሽቦርድ የሚል አለ፣ ኮንቴንት የሚል አለ። ኮንቴንት የሚለው ሁለተኛው አማራጭ ላይ እንገባና ከዛ ቪዲዮአችን ከአሁን በፊት ፖስት ያደረግናቸውንም ጭምር ካሉ ያስቀምጥልናል። ይሄኛውንም እንደምታዩት አሁን አስቀምጦታል። ሶ ይችን የእስክሪብቶ ምልክቷን ነክቼ ምንድነው የማደርገው ማለት ነው? ፐብሊክ አደርገዋለሁ ማለት ነው። ግልጽ ነው። ይሄው ቪዚቢሊቲ የምትላለች እዚች ጋር አንሊስትድ ነው የሚለው። ሶ ፐብሊክ አድርጌ ሴቭ አድርገዋለሁ ማለት ነው። ፐብሊክ አድርግና ደን ብዬ ሴቭ አደርገዋለሁ ሲጨርስ አሁን ቼኪንግ ላይ ስለሆነ መጨረስ አለበት። ፐብሊክ አድርገን ሴቭ ስናደርገው ቪዲዮአችን ፖስት ሆነ፣ ጨረስን ማለት ነው። ስለዚህ ዩቲዩብ ላይ እንግዲህ በዋናው ቪዲዮ በምናይበት አፕሊኬሽን አይደለም
ዩቲዩብ ላይ ቪዲዮዎችን መጫን ያለብን በዚህ መልኩ ነው መጫን ያለብን ማለት ነው። ከዚህ ቪዲዮ በኋላ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ ማለት ነው። ላይክ እና ሰብስክራይብ ኮመንትን ብታደርጉ ደግሞ እኔን ታበረታቱኛላችሁ። በቀጣይ እንድሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ደግሞ እንደዚህ ግልጽ በሆነ መንገድ ቀለል ባለ መንገድ ሰርቼ አስቀምጥላችኋለሁ ማለት ነው። እንደዚህ አይነት ሌሎች ጥያቄዎች ካሏችሁ ደግሞ ኮመንት ላይ ልታስቀምጡልኝ ትችላላችሁ። ቪዲዮ የሚያሰሩ ከሆነ ቪዲዮ ሰራባችኋለሁ። በኮመንት የሚመለሱም ከሆነ እዚሁ ኮመንት ላይ መልስላችኋለሁ ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እስከዚህ ድረስ መታችሁ ሰብስክራይብ ሳታደርጉ በፍጹም እንዳትወጡ ማለት ነው። ሰላማችሁ ይብዛልኝ።